በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እቅዱን ይለዋውጣል። ዲያብሎስ ሰዎችን በተወሰነ የውጊያ ስልት ብቻ አይዋጋም። እቅድና ስልቱን መቀየር ለእርሱ በጣም ቀላል ነው። ይህ የሚፈልገውን ሰው ለመጣል የሚረዳው ከሆነ ይጠቀምበታል። ከዚህ በማስከተል አንዳንድ ምሳሌዎችን እናያለን። ምሳሌ 1 ዲያብሎስ አንድን ወጣት በዝሙት ክፉኛ በመዋጋት ያደክመውና አልፎ አልፎ ይጥለዋል። በዚህ ጊዜ ይህ ወጣት ንስሐ በመግባት ይህን ኃጢአት ሊያስፈጽሙት ከሚችሉ ምክንያቶች ሁሉ በማንበብ በመሰበክና በጉባኤ በመገኘት ይርቅና የምክንያቶቹን ደጆች በሙሉ ዘግቶ ራሱን በትጋት መጠበቅ ይጀምራል። በተመሳሳይ ጊዜ ከእንባ ጋር በጸሎት ወደ እግዚአብሔር በመጮህ ያድነው ዘንድ ይማጸናል። ታዲያ እንዲህ ያለ ትጋት ያለውን ጠንቃቃ ወጣት ዲያብሎስ እንዴት ሊያሸንፈው ይችላል? እንዲህ ነው። ዲያብሎስ አሁን እተወዋለሁ፣ ይህን ኃጢአት ሙሉ ለሙሉ አሸንፈዋለሁ ብሎ ማሰብ እስኪጀምርና እስኪዘናጋ ድረስ ለረጅም ጊዜያት አልዋጋውም። ከዚያ በኋላ ግን በሌላ ኃጢአት እዋጋዋለሁ ይላል። ከዚህ በኋላ ለአንድ ወይም ለሁለት ወይንም ለ3 ዓመታት ያህል በዚህ ዝሙት እንዲወድቅ የሚያደርጉትን ማሰናከያዎች ማስቀረት ብቻ ሳይሆን ውጊያውንና ሰውየው ስለዚህ ኃጢአት ማሰብ እንኳን እስኪያቆም ድረስ እርግፍ አድርጎ ይተዋል። ሆኖም ግን በኩራት ኃጢአት ተዋግቶ ይጥለዋል። ይህ ምስኪን ወጣት ከዝሙት ኃጢአት በመዳኑ ሐሴት በማድረግ ላይ ሳለ ዲያብሎስ ጾሙን፣ ንባቡንና አገልግሎቱን ከበፊቱ የበለጠ ጨምሮ እንዲያከናውን ይፈታተነዋል። አእምሮ ከዚህ ኃጢአት በመገላገሉ ተደስቶና በመንፈሳዊ ተጋድሎ ረክቶ እያለ ዲያብሎስ ይህን ተጋድሎ ለሌሎች እንዲያስተምር ይጋብዘዋል። ሌሎች ወንድሞቹ ዝንጎዎች መሆናቸውንና እርሱ ጥሏቸው እንደሄደ ያሳየዋል። በዚህ ጊዜ ነው በኩራት ኃጢአት የሚወድቀው። ከዚህ በተጨማሪ አባትህ አይጸልይም፣ እናትህ አትጾምም፣ ወንድሞች ቅዱስ ቁርባንን አይቀበሉም፣ ቤተሰቦች መጽሐፍ ቅዱስ አያነቡም በማለት ሌሎችን ክፉኛ እንዲኮንንና እንዲገስጽ ዲያብሎስ ያማክረዋል። ይህ ዘለፋው የበረታ ይሄድና ሌሎች ከእግዚአብሔር በመራቃቸው ሊሰድባቸውና ሊጠላቸው ይጀምራል። ልቡ በኩራት ታጅሏልና። ይህ ሰው እርሱ ራሱ እንደ እንክርዳድ ሆኖ ሳለ እንክርዳዱን ለመንቀል የሚታገል ሰው ነው። በጽድቅ ስም ሊሳደብ፣ በቁጣ ሊናገር፣ ሊራገም፣ ሌሎችን ሊጠላና አላዋቂነቱን ሊያሳይ ይነሳል። በከንቱነትና በኩራት ተሞልቶም ልክ እንደዚያ ፈሪሳዊ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ በማለት በእግዚአብሔር ፊት ቆሞ ሊጸልይ ይጀምራል። በዚህ ጊዜ ዲያብሎስን ስለዚህ ከዝሙት ኃጢአት ስለተገላገለው ሰው ብትጠይቀው በዝሙት ኃጢአት ውስጥም ሆነ በኩራት ኃጢአት ውስጥ ሞት አለ፣ የሁለቱም ደሞዝ ሞት ነው በማለት ይመልስልሃል። ሰው በሳምባ ምች ወይም በካንሰር ወይም ደግሞ በቀዶ ሕክምና ላይ ሳለ ቢሞት ያው ሞት ነው። የሞቱ ምክንያቶች ይለያዩ እንጂ ሞት ያው ሞት ነው። መጨረሻው አንድ ነው። ወጣቱ አመለጥኩት ያለው ዝሙትም ውጊያን የመቋቋም ኃይሉ እየተዳከመ ሄዶ ዝንጉነትና ቸልተኝነት ሲያጠቃው በእርግጥ አንድ ቀን ይመጣበታል። በዚህ ጊዜ ግን ዲያብሎስ ራሱን ማወቅ እስኪሳነው ድረስ ክፉኛ ይዋጋዋል። ይህኔም ዲያብሎስ ለምን እንደዚህ እንዳደረገ ብትጠይቀው እንዲህ ብሎ ይመልስልሃል። ይህ ወጣት ከዝሙት ውጊያ ባረፈበት ወቅት ይህ ውጊያ ዳግመኛ ተመልሶ እንደሚመጣበት ባለማሰብ ከህይወቱ ሙሉ ለሙሉ እንደራቀ አድርጎ ይቀመጣል። እንዲህ ያለው ውጊያም ከሚበረታው ሰው ይልቅ የሚበረታው እርሱን በመሰሉ ከፍተኛ መንፈሳዊ ደረጃ በደረሱበት ላይ ሳይሆን በጀማሪዎች ላይ እንደሆነ አድርጎ ይቆጥራል። አልፎ ተርፎም ብዙዎች ይህን ውጊያ የሚቋቋሙበትን ዘዴ ከእርሱ ምክር መጠየቅ እንደጀመሩ ያስባል። ስለሆነም በዚህ መንገድ የተፈጸሙና አስቀድሞ ያልሰማቸውን ሊሰማቸውም የማይገቡትን ጉዳዮች መስማት ይጀምራል። ይህ ወጣት ከዚህ የዝሙት መሰናክል ጋር የተያያዙ ጉዳዮችን የሚያትቱ መጽሐፍትንም መልስ መስጠት ያመቸው ዘንድ ማንበብ ቀጥሏል። እንደዚህ ያሉ መጽሐፍትን ግን ጠንቃቃና ትጉ በነበረበት ወቅት አያነብም ነበር። አእምሮ በዚህ
ርዝመት እርሱ ባስተዋለው መልኩ በተወሰኑ ስሜቶችና አመለካከቶች ብቻ ይወጠራል። ከዚህ ሌላ ሌሎችን በመራገሙና በኩራቱ ጸጋ እግዚአብሔር ይለየዋል። ይህ ጊዜም ዲያብሎስ በቀላሉ በቀደመ ኃጢአቱ ወግቶ ለመጣል ምቹ ጊዜ ይሆንለታል። በዚህም የዲያብሎስ እቅድ ይለዋወጥ እንጂ ግቡን መምታቱ አልቀረም። አሁን ዲያብሎስ እንዲህ ይላል፣ ከመጀመሪያ ኃጢአቱ ለጊዜው ስላሳረፍኩት ለዚያ ውጊያ ዝግጅቱም ሆነ ጥበቃው አይኖረውም። በመሆኑም አሁን የምነግረውን ሐሳብና ኃጢአት ይቀበላል። በዚህ ቸልተኝነትና ዝንጋኤ መካከል ለዓመታት በረሳው ኃጢአት በቀላሉ ተዋግቼ ጥለዋለሁ። ዲያብሎስ እንዲህ ነው፣ በአንድ አይነት ውጊያ ብቻ የማይዋጋ ለአንተ ካለው ፍቅር ወይም ሐዘኔታ ሳይሆን ሌላ የውጊያ ወጥመድ ስላዘጋጀልህ ነው።